ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በእያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያሰባሰብንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን የምናልፍ ነው የሚሆነው። በቅድሚያም አጠር አድርገን አርዕስቶች ዜናዎቹን በማስቀደም እንጀምር ይሆናል። በትግራይ ክልል ያለው የጸጥታ ሁኔታ ከቁጥጥር እየወጣ መሆኑ ተሰማ። በኢትዮጵያና ኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ተባለ። የጊዜያዊ አስተዳደሩ በ3 ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቃዋሚ አሰራርና ሕግን ያልተከተለ ነው ሲል የክልሉ የሰላምና ጸጥታ ቢሮ ውድቅ አደረገ። እነዚህና ሌሎችን በዝርዝር የምንመለከት ነው የሚሆነው። እስከ ዜናዎቻችን ማብቂያ ድረስ አብራችሁን ቆዩ። በትግራይ ክልል ያለው የጸጥታ ሁኔታ ከቁጥጥር እየወጣ ይመስላል ተባለ። ዶክተር ደብረጽዮን የሚመራው ቡድን በአሁኑ ሰዓት የአዲግራት ከተማ አስተዳደርን በኃይል መቆጣጠሩ እየተነገሩ ሲሆን በአካባቢው ካሉ ወጣቶች ጋር ወደ ግጭት መግባታቸውም ተሰምቷል። ዛሬ ወደ አዲግራት የገባው ጦር በኮሎኔል ረድኢ ገብረ እግዚአብሔር የሚመራ ነው። ኮሎኔል ረድኢ የአዲግራት ከተማ ከንቲባ ሆኖ የተመረጠ ሲሆን በዛሬው ዕለት የከተማው አስተዳደሩን ቢሮ በኋላ በር ሰብሮ መረከቡን ምንጮች ጠቁመዋል። ትላንት የክልሉ ጊዜያዊ አስተዳደር ጌታቸው ረዳ በሰጡት መግለጫ የክልሉ የጸጥታ ሁኔታ ከቁጥጥራቸው እየወጣ መሆኑን ጠቅሰው ግልበጣ ሊያደርጉባቸው የሚችሉ አካላትን እስከ መጨረሻው እንደሚታገሏቸው አሳውቀዋል። 3 ወታደራዊ አመራሮች ላይም እግድ ጥለዋል። ትላንት የክልሉና ቀጠናውን ወቅታዊ ትኩሳት አስመልክቶ ጽሑፋቸውን ያስነበቡት ጀነራል ጻድቃን በትግራይ ያለው ፖለቲካዊ መካረር ለሻቢዓ በር እንደከፈተና ከኢሳያስ ጋር መስራት የሚፈልጉ የትግራይ ኃይሎች እንዳሉ ጠቅሰው በኢትዮጵያ ኤርትራ መካከል ድንገት ጦርነት የመጀመሩ ነገር አይቀሬ ነው ብለው አስረግጠው ተናግረዋል። የጊዜያዊ አስተዳደሩ በ3 ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቃውሟዊ አሰራርና ሕግን ያልተከተለ ነው ሲል የክልሉ ሰላምና ጸጥታ ቢሮ ውድቅ አደረገ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለክልሉ መገናኛ ብዙሃን በሰጡት መግለጫ ሁሉንም አይነት ችግሮች በጋራ መስራት እየተቻለ አይደለም ማለታቸውን አሻም ከመግለጫው ተመልክቷል። የትግራይን ሕዝብ ህልውና ለማደፍረስና የፕሪቶሪያን ስምምነት የሚጥስ ተግባር በደብረጽዮን ገብረ ሚካኤል የሚመራው ህወሓትና ሰራዊቱ ፕሬዝዳንት ጌታቸው ወቅሰዋል። ፕሬዝዳንቱ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየንና ብርጋዴር ጀነራል ምግበይ ኃይለ በጊዜያዊነት ማገዳቸውን ባወጡት መግለጫ ማስታወቃቸው ይታወቃል። ይህንኑ ተከትሎ የመልስ ምት ለጊዜያዊ አስተዳደሩ የሰጠው የሰላምና ጸጥታ ቢሮ በ3 ጀነራሎች ላይ የተላለፈው እግድ ተቃውሟዊ አሰራርና ህግን ያልተከተለ ነው ሲል ፕሬዝዳንት ጌታቸው ረዳ የጣሉትን እግድ ውድቅ ማድረጉን ረፋዱን በጊዜያዊ አስተዳደር ስም ይፋ ባደረገው መግለጫው ማስታወቁን አሻም ታዝቧቸዋል። በተያያዘ ዜና በዛሬው ዕለት በደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ አንጃ ህወሓት በጊዜያዊ አስተዳደሩ የተሾሙትን የአዲግራት ከተማ አመራሮች አንስቶ በምትኩ መደበኛ አገልግሎት ለህዝቡ እንሰጣለን በሚል የከንቲባ ጽሕፈት ቤቱ መረከባቸውን የፓርቲው አባል ኮሎኔል ረዳኢ ገብረ እግዚአብሔር በይፋዊ ማህበራዊ ትስስር ገጻቸው ማረጋገጫ መስጠታቸውንም አሻም መመልከት ችሏል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል። ሌተናንት ጀነራል ጻድቃን ገብረተንሳይ ጀነራል ጻድቃን ገብረተንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። እኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆንም ጀነራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና
ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናንት ጀነራል ጻድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ከቤት ፈረሳ ጋር በተያያዘ የደረሱን ሁለት መረጃዎች አሉን። እነሱም የሸገር ከተማ አስተዳደር ባለፈው ሁሉም የማይመጥሩ ቤቶች ይፈርሳሉ ባለው መሰረት ማፍረስ ጀምረዋል። በለገጣፎ ከአባ ኪሮስ 3 ኪሎ ሜትር አካባቢ ወረገኑ ገዋሳ የሚባል ሰፈር በመደዳው ለማፍረስ ቀለም እየቀቡ ነው። ከከተማዋ ሸሽተን ኪራይ ይቀንሳል በሚል ነበር የገባ ነው። ከዚህ በኋላ ከሀገራችን እየትንሄድ ሲሉ ጩኸታቸውን አሰምተዋል። በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከ400 በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ ይገኛሉ። እናም አንደኛ ከነዚህ ቤቶች ከአዋጅ በፊት የተሰሩ ማለትም 2004 እና ከዛ በታች ሲሆኑ ካርታ ወጥቶላቸው ህጋዊ የሆኑ የተባሉ ነበሩ። ፕሮሰሱም ተጀምሮ ነበር። ይሁን እንጂ ከ2005 ወዲህ ያሉ ቤቶችን ለኢንቨስትመንት ሞጆ ደረቅ ወደብ ለማውጣት መዝናኛ ሊሰራ በማለት ህዝቡንም ምትክ እንሰጣለን ተደራጁ በማለት አፍርሰው ቦታውን ግን በሙስና ለግለሰብ መርተውታል። ህዝቡም ያለ አቅሙ ተከራይቶ በችግር እየኖረ ነው እና አሁንም እነዚህን ለማፍረስ እየተዘጋጁ ይገኛሉ። ይህም ህዝብ ችግርተኛ ህዝብ ነው። በዚህ ኑሮ ውድነት ብዙ የለፋንበት መኖሪያ ቤቱንም ቢያጣ ምን ሊሆን እንደሚችል ግልጽ ነው ብለዋል። አማራ ፋኖ በሸዋ የቀጠለው ተጋድሎ። ጀግኖቹ በሸዋ ቀጠና የሚንቀሳቀሱት የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በ50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት በምክትል ለኦፕሬሽን ምክትል ጦር አዛዥ 10 አለቃ ሸዋ ቀና ኦርጌሳ የሚመሩት የብርጌዱ ቃኝና መሐንዲስ ከ1000 አለቃ 2 በጋራ በመሆን በባለገድሎቹ በ50 አለቃ መክት ዋና ሻለቃ መሪና በምክትል ሻለቃው መሪ አምሺ በጋሻው በተጠና መልኩ ከሻለቃ 2 እና የብርጌዱ ቃኝና መሐንዲስ በጥምረት ለልዩ ኦፕሬሽን ወደ አረርቲ ከተማ የተላኩትን ክንደብርቶቹ እንደመረመጥ እሳት ጠላትን የሚገላምጡት የሸዋዎቹ ቆንጆዎቹ የአባቶቻችን የምኒልክ ገርፎ የካቲት ወር መሰናበቻ በቀን 36 2017 ዓ.ም ከምሽቱ 2 ሰዓት ተኩል ላይ መሃል አረርቲ ከተማ አዲሱ ከብት ተራ አካባቢ ለቅኝት የወጣው የአብይ ወንበዴ አማራ ጠሉ ስመ መከላከያ ሰራዊት ላይ እሳቶቹ የነበልባል ብርጌድ 4 ፋኖዎች በከፈቱት ቶክስ የአገዛዙ 2 ከፍተኛ አመራሮች ከነ አጃቢዎቻቸው በነፍጣቸው ጠላትን የሚያባሩት የሸዋ ፈርጦች እስከ ወዲያኛው ተሸኝተዋል። ቀጫጭኖቹ ፋኖዎች እስከ ወዲያኛው ከዚህ ምድር ከሸኟቸው የአብይ ወንበር ጠባቂዎች 2 ከፍተኛ አመራሮች ከነ አጃቢዎቻቸው 5 ክላሽኮቭ እና 1 መገናኛ ሬዲዮ ማርከው ግዳጃቸውን በተገቢ መንገድ ፈጽመው ወደ ሰላም ቀጠና እየተገማሸሩ የወጡ መሆኑን የብርጌዱ ህዝብ ግንኙነት ኃላፊ አሳውቋል። እኔ ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳል ሲል ኤለን መስክ ተናገሩ። የሳተላይት ኢንተርኔት አገልግሎት መስጫ የሆነው ስታርሊንክ ለዩክሬን ጦርነት ወሳኝ መሆኑን አስታውቀዋል። የዩክሬን ማናቸውም ወታደራዊ ግንኙነቶች የሚከናወኑት በእሱ ባለቤትነት በሚተዳደረው በዚሁ ስታርሊንክ አማካኝነት እንደሆነም ገልጿል። በመስክ በኤክሰስ ገጹ ላይ እኔ ፑቲን ከዩክሬን ጋር በሚደረገው ጦርነት ፈትኘዋለሁ፣ እናም የእኔ ስታርሊንክ ሲስተምም ለዩክሬን የጀርባ አጥንት ነው ካለ በኋላ ስታርሊንክን ቢያጠፋውም የዩክሬን የጦር ግንባር ሙሉ በሙሉ እንደሚፈራርስ አስረድቷል። ለአመታት በተደረገው በዚህ ጦርነት ዩክሬን ላታሸንፍ ነገር ይህንን በማድረግና ሰዎች በሞታቸው እንደሚጸጸተውም አስረድቷል። ጨምሮም አሁን ሁሉም የሚመለከተው ይህ እየበላ ያለው ጦርነት እንዲቆም ማድረግ አለበት፣ አሁን ሰላም ያስፈልጋል ብለዋል። ኤለን መስክ ይህንን መልእክት ያሰፈረው የዩክሬኑ ፕሬዝዳንት ዘለንስኪ ከሩሲያ ጋር የማያልቅ
ጦርነት ማድረግ እንደሚፈልጉ ገልጾ ጨካኝ ካላቸው ከቀናት በኋላ ነው። ሩሲያና ዩክሬን ጦርነቱን ከጀመሩ 3 ዓመታት የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብአዊ ጉዳት መድረሱ የሚታወቅ ነው። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያጠናቀርንላችሁ ዜናዎቻችን በዛው አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትጠብቁን በአክብሮት ጋበዝን። ሰላም ቆዩን።